ጳጳሳት ካህናቱንም አክብር። አቤቱ ጌታ ሆይ ሕዝብህን አድን፣ ርስት ነበር ጠብቃቸው፣ እስከ ራሱ ከፍ ከፍ ማድረጋቸው በአንተ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ስማቸው አስገዛን የሆንካት ቅድስት ቤተ ክርስቲያናችን ጠብቃት። ለነገሥታትና ለመኳንንት ለብፁዕ ወገንና ቅዱስ ሆነ ማረፊያ የጠራት በዚህ ቅዱስ ቤተ ክርስቲያን መጥታችሁ ተሰብስባችሁ የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር የተቀበላችሁ በማወቅ ወይም ባለማወቅ የሠራ ኃጢአታችን ይቅር ይበላችሁ። ሥጋ መለኮት ስለሚባለው ሥጋትና ሥራን ገንዘቡ ለማሸነፍ በድንጋሌ ሥጋ በድንጋሌ ሕሊና ተምተምተነ ማርያም ኢየሱስ ክርስቶስ ባለመሆን ይቅር ይበላችሁ። በመጣሩ ጠብቃችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት እየተሰበሰባችሁ ምእመናንና ምእመናት ከኃጢአት ማስራት ረዳችሁ ዘዋሩ ሌነ እናንተ ለመንግሥተ ሰማያት የወቃን ዜጋችን አድርገን እንደ ምሕረቱ ብዛት ዮማርነ ክርስቶስ እንበል። ስለ እናቱ ስለ ቅድስት ማርያም ወይ መረም ዘንድ በእንተ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። አቤቱ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ክብሬና የኔ ባሪያና የአባቶችን የካህናት ዲያቆናቶች እዚህ ከእኛ ጋር ቅዱስ ኅብረት የተሰበሰቡትን ምእመናንና ምእመናት ሁሉ ከኃጢአት ማስራት ተፈታችሁ ሕዝቡ እኔን እናንተ መንግሥተ ሰማያት ኦቱ ካብልሳሌ ሰው ስራታት ሁሉ ዝማይ ስራታት እግዚአብሔር ይፍታው መልእክት አለ። የፊታችን ዓርብ የሊቀ መላኩ ቅዱስ ገብርኤል ዓመታዊ በዓል ስለሆነ በዓሉም